السلام عليكم ورحمة الله وبركاته. بزاري خط درساتي ላይ ደግሞ የምንመለከተው ض እና ጣ አንድ አይነት ስለሆኑ ከሁለት አንዱን መርጠን እንሰራለን። ሌላም ፊደል የምንሰራ ይሆናል። አይን እና ዘይን በመቀጠል ያሉትን እናያለን። የፊደል መጀመሪያ ላይ ሲሆኑ ጣ እና ض አንድ አይነት ስለሆነ ሸክላቸው አንዱን ምሳሌ ከሰራን ሌሎቹን በዛ ቅያስ ማድረግ ይቻላል። በዚህ መሰረት ضን እንሰራለን። ض የፊደል መጀመሪያ ላይ ሲሆን የሚኖረውን ቅርጽ እንስላለን። ض እንዴት አድርገን ነበር የምንሰራው እንደተማርነው ከመስመሩ በላይ ከፍ ያለ ወይም ቀጥ ያለ አንድ መስመር እንሰራለን። ከዛ እንደዚህ ነበር የምናደርገው። እናስታውስ ከሆነ ሙፍረዳቱል ከላም ላይ ስንማር ወይም የመጀመሪያ ምዕራፍ ላይ በእንደዚህ አይነት መልኩ ይሰራል ብለን ነበረ። ከዛ ደግሞ የመስመር በላይና በታች የሚለውን አርዕስት ደግሞ ስንማር አሊፊቷ የምትጻፈው ከመስመር በላይ 3 ከፍ ተብላ ነው። ይሄው መስመሩ ይሄ ነው። ከዛ ከመስመር በላይ 3 በዚህ መልኩ ضን እንሰራ ነበር። ኸይራን ከዛ በኋላ ለም አሊፍ ነች። ለም አሊፍ የምትሰራው ደግሞ ይሄው በጥቁር እንደማደርገው ከቀኝ ትመጣለች። ከመስመር በላይ 3 አሊፊቷን እንሰራለን ማለት ነው። ይሄው ከመስመር በላይ የሚያደርኳት 3 ኸይራን ከዛ እዚህ ጋር እንዲህ ከመስመር በላይ ከመጣሁኝ በኋላ ወደዚህ ጥፍ ማድረጋት መስመር አለች። ምክንያቱም ላም ነችና ላም አሊፍ ብሎ ማለት ላምና አሊፍ ስለሆነ ከዛ በመቀጠል አሊፊቷን ደግሞ እንሰራለን። ላም አሊፍ ስለሆነ አሊፊቷን እዚች ጋር እናሰፍራታለን። ዘላ ሆነ ማለት ነው። ከዛ በኋላ እንቀጥል። ሚም ነው የምንሰራው። ሚም ከመስመር በላይ አንድ አድርገን ከምንሰራቸው ፊደላቶች ውስጥ ነች። በዚህ መሰረት የፊደል መጀመሪያ ላይ ጣና ዛ ቅርጻቸው ይሄንን ይመስላል ለማለት ነው። እንቀጥል። ወደ ሁለተኛው ደግሞ እንምጣ። ወደ ሁለተኛው ደግሞ ስንመጣ የምናገኘው ምሳሌያችን ዟ የፊደል መካከል ላይ ሲሆን የሚኖረውን ቅርጽ ነው። እሱም ምንድነው? ከሁለቱም በኩል ከቀኝም ከግራም ትቀበላለች። ምሳሌያችን ማን ነው? ሚዘላህ የሚለው ነው። ሚዘላህ ሚም የፊደል መጀመሪያ ላይ ስትመጣ ዳልን ሰርተን እንዲህ ነበር የምናደርገው። ያው ዳልን ከሰራን በኋላ አምጥተን ይሄንን ነበር የምንሰራው። ከዛ ዟ አርዕስታችን እሱ ነው። ዟ እንዴት አድርገን ነው የምንሰራው ተብሎ ሲባል ይኸው እንደዚህ አድርገን ከዛ ከመስመር በላይ 3 አድርገን ዟ ምልክት እናደርጋለን። ከዚህ ሙተሲል ነች። ስለዚህ የዟ ቅርጽ ከሁለቱም ቦታ ላይ የምትገናኝ አድርገን እንስላታለን ማለት ነው። ያደመኩት ነው። ኸይራን ከዛ ላም ነው። ላም ደግሞ የፊደል መካከል ላይ ስትመጣ ከበስተቀኝም ካለው ከበስተግራም ካለው ትገናኛለች። ከመስመር በላይ 3 አድርገን እንሰራለን። ይሄው ከመስመር በላይ 3 አድርገን የሳልኩት። ከዛ ከሁለቱም አቅጣጫ ነው ኢቲሳል የምታደርገው ላም ከበስተቀኝም ከበስተግራም። ከዛ ታይቷን እንጽፋለን። ታይቷን ደግሞ ስንሰራ አንድ ብለን እንደገና 1.5 ከፍ እንላለን። ታል መርቦጣ በዚህ መልኩ እናስቀምጣለን። ሐረካ የሚያስፈልገን ከሆነ ሚ ይሄው ዛ ማለት ከፈለግን ይሄው ከዛ ላ ይሄንን ይመስላል ማለት ነው። በዚህ መልኩ የምንሰራ ይሆናል። ኸይራን ዛ የፊደል መጨረሻ ላይ ሆኖ ነገር ግን ሙተሲል ሲሆን የሚለውን ደግሞ ምሳሌ እንመልከት። ኢስተይቀዛ መጀመሪያ ማን እንሰራለን? አሊፍ እና ያው ሐምዛ አንድ ነው። አሊፍ ብዬ የምጠራው ምንም ችግር የለውም። ፊት ሱራ አንድ አይነት ስለሆኑ ነው። በመቀጠል ሲን ደግሞ የፊደል መካከል ላይ ሲሆን ከዚህ ጋር ያለው ፊደል ግን ምን አይነት ባህሪ ኖሮት ሙንፈሲል የሆነ ባህሪ ከመጣ እንደዚህ አይነት ቅርጽ ነው የሚኖራት። ልክ የፊደል መጀመሪያ ላይ ሲሆን የሚኖረው አይነት ቅርጽ። በመቀጠል ታ ነች። ታ ደግሞ የምንሰራው እንዴት አድርገን ነው? እንደዚች አይነት ቅርጽ ነበር የሚኖራት ካስታወስን። ከዚህ ከቀኝ ትመጣለች፣ ወደ ላይ አንድ ከፍ ትልና ወደ ግራ ትመጣለች። ከዛ ነጥቧን ታስቀምጣላችሁ። ኸይራን ከዛ ያም ልክ እንደ ታ ነች ቅርጿ። ያው አንድ ከፍ ትሉና ወደዚህ ትመጣላችሁ። ይሄ ነበረ ቅርጿ። መሃል ላይ ሲመጣ የያንንም ቅርጽ ሸክል ነጥቧን እናስቀምጣለን። ከዛ ቃፍ የፊደል መካከል ላይ ሲሆን የሚኖራት ቅርጽ ምን አይነት ነበረ? ክብ ሰርተን ወደዚህ ነበረ የምንሰራው። ይሄው ክብ ሰርታችሁ ወደዚህ ትመጣላችሁ። ኸይራን ከዛ ሁለቷን ነጥብ ታስቀምጣላችሁ። በመቀጠል ቃፍ ካደረግን በኋላ ዋናው አርዕስታችን ጧና ዛ ነው። ጧና ዛ ምን አይነት ቅርጽ ይኖራቸዋል የሚለውን ደግሞ እንመልከት። የፊደል መጨረሻ ላይ ሆኖ ነገር ግን ሙተሲል ሲሆኑ ማለት ነው። ምን እናደርጋለን? ያው ልክ ዟን እንደሰራ ነው ሙፍረድ እያለ
አይነት ቅርጽ አድርገን እንስለዋለን። በዚህ አይነት ቅርጽ ይሆናል ማለት ነው። ስለዚህ የፊደል መጀመሪያ ሲሆን የፊደል መካከል፣ የፊደል መጨረሻ ነገር ግን ሙተሲል ይኸው ከዚህኛው ጋር ኢቲሳል ያደርጋል። ኸይረን ከዛ በኋላ ሙንፈሲል ሲሆን ደግሞ የሚኖረውን ቅርጽ ተመልክተን እንጨርሳለን ማለት ነው። ጧና ዛ የዚህ ምሳሌያችን ማን አለ? መሕፉዝ የመጀመሪያው የፊደል መጀመሪያ ላይ ማን እንጽፋለን ማለት ነው? ሚም። ከዛ ማን እንሰራለን? ሐ። ሚምን ከሰራን በኋላ ከዛ ማን እንሰራለን? ሐ። ከዛ ማን እንሰራለን? ፋ። ከዛ ማን ነው? ዋው። አርስታችን ስላልሆነ ነው እነዚህን ዝም ብዬ ማልፈው። ኸይራን አሁን አርስታችን ማን ነው? ጧና ዛ ነው። ዋው ደግሞ መንፈሲል ነች። ከሷ ኋላ ካለው ጋር ከበስተግራ ካለው ጋር አይቀጠልም። ስለዚህ ብቻውን እንስለዋለን ማለት ነው። ብቻውን በምንስለው ሰዓት ምን አይነት ቅርጽ ይኖረዋል? በዚህ መልኩ ማለት ነው። በዚህ መልኩ ቅርጽ ይኖረዋል ማን? ዛ። ስለዚህ ጣና ዛ የፊደል መጀመሪያ ሲሆን የሚኖራቸው ቅርጽ ይህንን ይመስላል። መካከል ላይ ሲሆን ይህን ይመስላል። መጨረሻ ላይ ሙተሲል ሲሆን ይሄ ይመስላል። ሙንፈሲል ሲሆን ደግሞ ይህንን አይነት ምሳሌ ይሆንልናል ማለት ነው። ምናልባት ሌላ ምሳሌ የሚያስፈልገን ከሆነ እስኪ እንጨምር የተወሰኑ ምሳሌዎችን ግልጽ ለማድረግ ያክል። አንደኛ ምሳሌ ዞርፍ የሚለውን እንመልከተው። ዞርፍ ዛ የፊደል መጀመሪያ ላይ ሲሆን የሚኖራትን ቅርጽ ነው የምንስለው። ይኸው እዚች ጋር እንደሳል ነው እንስላታለን። መርሐባ። ከዛ ራ ነች። ራ ደግሞ ከመስመር በላይ አንድና ከመስመር በታች ሁለት። እንቀጥል። ከዛ ፋ ነው። ፋን ደግሞ በእንደዚህ አይነት ቅርጽ እንስላታለን ማለት ነው። ኸይረን በመቀጠል ነዛራ የሚለውን ምሳሌ ደግሞ እንመልከት። የፊደል መካከል ሲሆን ኑን የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ይኸው ኑን ከነነጥቡ። ከዛ ዛ የፊደል መካከል ላይ ሲሆን የሚኖረውን ቅርጽ ደግሞ እናስቀምጣለን። እሱም ልክ እንደዚህ ማለት ነው። ከሁለቱም ቦታ ኢትሳል ታደርጋለች። ከዚህም እንዲሁም ከዚህ መርሐባ። ከዛ በመቀጠል አሊፍ ነች። አሊፍን እንስላለን። አሊፍ ደግሞ ከዚህ ጋር ኢትሳል ታደርጋለች። በመቀጠል ራ ከመስመር በላይና ከመስመር በታች የሆነ ሀቅ አላት። እሱን እንስላለን። ከዛ በመቀጠል ታይቷን እንሰራለን። ስለዚህ ከዚህ የምንረዳው ነገር ምንድን ነው? ጧና ጧ የፊደል መካከል ሲሆን ቅርጻቸው ይህንን ይመስላል ነው። ሌላ ምሳሌ እናምጣል። በዚህ ትይዩ በስተይቀظ ትይዩ የመጣ ምሳሌ የሕፈዙ ያ የፊደል መጀመሪያ ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ነጥቡን እናስቀምጣለን። በመቀጠል ሐ የፊደል መካከል ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ከዛ ፈ የፊደል መካከል ላይ ሲሆን የሚኖረውን ቅርጽ እንስላለን። 1.5 ከፍ ከሚሉ ቃላቶች ውስጥ ነች። ስለዚህ ፋን በዚህ መልኩ እናስቀምጣለን። ከዛ ጧና ዟ መጨረሻ ላይ ሲሆን የሚኖራቸውን ሸክል ይኸው በቀይ ቅርጽ አስቀምጥላቸዋለሁኝ። ምን አይነት ቅርጽ ይኖራቸዋል? በዚህ አይነት ቅርጽ ጧና ዟን እንሰላለን ማለት ነው። ይሕፈዙ የመጨረሻው ያው መሕፉዝ ያለው ምሳሌ አንድ አይነት ነው ከኪታቡ ጋር። ስለዚህ መድገም አይጠበቅብንም ማለት ነው። ጧና ዟ በዚህ መሰረት እንቀጥላለን። አሁን ደግሞ አርስታችን ማን ይሆናል? ዓይንና ገይን ይሆናል ማለት ነው። ከዓይንና ከገይን ምሳሌ እንወስዳለን። ከነሱ ውስጥ ማንን እንውሰድ? ገይንን እንውሰድ። ነጥብ ያለውን። ነጥብ የሌለውን ከወሰድን ያው ልዩነቱ የነጥብ ስለሆነ
ምንም ችግር አይኖረውም። ስለዚህ የማንን ምሳሌ እንወስዳለን? የገይንን ምሳሌ እንወስዳለን። ይሄ አንደኛው አርዕስታችን ነው። ማና ማን? ጧና ዟ። አሁን ደግሞ ማን እንመለከታለን? ገይንን። ገይን የፊደል መጀመሪያ ላይ ሲሆን የሚኖረውን ቅርጽ እንስላለን። ምን አይነት ቅርጽ ይኖረዋል? ያው ልክ እንደዚህ ይሄ ቅርጽ ይኖረዋል። ገይን ነጥቡን ብቻ ነው የምንጨምረው። ነጥብ እንጨምራለን፣ አለበለዚያ አይን ይሆን ነበር ማለት ነው። ከዛ ዛይ ነው የምንስለው። ዛይ ደግሞ የፊደል መካከል ላይ ሲሆን የሚኖረው ቅርጽ እንደዚህ አይነት ይሆናል። ይኸው በጥቁር እንደሳልኩት ከመስመር በላይና ከመስመር በታች ከሚጻፉ ቃላቶች ውስጥ ነች ብለናል። ከዛ አሊፍ፣ አሊፍ ደግሞ ከመስመር በላይ 3 ከሚጻፉ ቃላቶች ነች። ዛይ ደግሞ አፎን ዛይ ላይ ነጥብ አላደረኩም። ዛይ ደግሞ ከዚህኛው ጋር መንፈሲል ስለሆነች እንዲሁም አሊፍ ከባህሪዋ ጋር ከበስተግራ ካለው ጋር መንፈሲል ስለሆነች ተነጣጥላን የምትጻፈው። ከዛ በመቀጠል ላምን እንስላለን ማለት ነው። ላም ደግሞ ሲሰራ በምን አይነት መልኩ ነው የሚሳለው ተብሎ ከተባለ ከመስመር በላይ 3 ከመስመር በታች 1 ተደርጋ ከምትሰራ ቃል ስለሆነች በዚህ መልኩ እንስላታለን። መርሐባ። ሁለተኛ ምሳሌያችን ማን ይሆናል? ሰጊር መሀል ላይ ስትመጣ የሚኖራትን ቅርጽ ነው። ሷድን አስመልክቶ አይተናል። ከመስመሩ ትንሽ ዝቅ ብለን እንጀምራለን። ይኸው ቀጥ አድርጌ መጣሁ። ከዛ እዚህ ጋር ልክ ስደርስ ወደ ላይ ከፍ ብዬ እንደዚህ አይነት ቅርጽ ይኖረዋል። በዚህ አይነት መልኩ ሷድን እንስላለን። በመቀጠል ገይን አርዕስታችን እሱ ስለሆነ ገይን የፊደል መካከል ላይ ሲሆን የሚኖረውን ቅርጽ ልንስል ነው። ገይን የፊደል መካከል ላይ ሲሆን የሚኖረው ቅርጽ ልክ ይሄ በቀይ እንደምስለው ነው የሚሆነው። በዚህ አይነት መልኩ ይሆናል ማለት ነው። ከሁለቱም አቅጣጫ ትቀበላለች። ቅርጿ ደግሞ ይሄንን ይመስላል። ነጥቧን እናስቀምጣለን። ነጥብ ከሌለው አይን ይሆናል ማለት ነው። ከዛ ያ ነው። ያ ደግሞ የፊደል መካከል ላይ ሲሆን የሚኖረውን ቅርጽ እንስላለን። ያ የፊደል መካከል ላይ ሲሆን የሚኖረው ቅርጽ የቱ ጋር አይተናል? መጀመሪያ ባየናቸው ምሳሌዎች ላይ እዚህ ጋር አይተናል። በሱ መሰረት እንስላታለን። ያ ነጥቧን ቁጭ እናደርጋለን። ከዛ ራ ነች። ራ ደግሞ የወዝች ጋር ዛይ እንደሰራ ነው አይነት አምሳያ ስለሆነ አያስቸግርም። ወይም እዚች ጋር ነዛራን እንደሰራ ነው ስለሆነ አያስቸግርም። በዛ መልኩ ይኸው ከዚህ ጋር ኢትሳል ታደርግና ከመስመር በላይና ከመስመር በታች ከሚሳሉ ፊደላቶች ውስጥ ነች። ሰጊር በዚህ መልኩ ጨረስን ማለት ነው። አሁን ደግሞ ሰሙገ የሚለውን ፊደል ደግሞ እንመለከታለን። ሷድ ሚምና እንዲሁም ደግሞ ገይን የተመሰረተ ማለት ነው። መርሐባ። ሰምጉን ሷድ የፊደል መጀመሪያ ላይ ስትሆን የሚኖራት ቅርጽ እዚህ ጋር ሰርተናታል። ይኸው ከመስመሩ ትንሽ ዝቅ ብለን እንስላታለን ማለት ነው። የፊደል መጀመሪያ ስትሆን የሚኖራት ቅርጽ ይህንን ይመስላል። ከዛ በኋላ ሚም ነች። ሚም ደግሞ የፊደል መካከል ላይ ስትሆን የሚኖራት ቅርጽ ማንን ይመስላል? ልክ ዳልን እንደምንስለው አይነት ይሆንና ከዛችን ኢትሳል እናደርጋለን። ስለዚህ ሚም የፊደል መካከል ላይ ስትሆን የሚኖራት ቅርጽ ከዚህ ጀምሮ እስከዚህ ድረስ ያለችው ነች ማለት ነው። ኸይራን አርዕስታችን ዋና አርዕስታችን ገይን ስለሆነ በቀይ ላደርግላችሁ። ስለዚህ ገይንን ስንስል ይኸው ከዚህ ጋር እንመጣለን። ይኸው እንደዚች አድርገን እጅን ገይን እንስላለን ማለት ነው። ከዛ እናስቀምጣለን ነጥቧን። ይኸው ከዚች ጋር መጣ። ከዛ ወደዚህ ታጠፈ። ወደዚህ መጣና ከርቡን ይመተን እጅን ጫራ አደረግን። ሰሙጉን በዚህ መሰረት እንሰላለን ማለት ነው። ከዛ መጨረሻ ላይ ደግሞ ስትመጣ ያላትን ደግሞ ሀል ወይም ደግሞ ቅርጽ እንመልከት። ገይን ዲማግ የሚለው ምሳሌ አምጥቶልናል። ስለዚህ ዲማግ ዳል የፊደል መጀመሪያ ስትሆን የሚኖራት ቅርጽ ይህንን ይመስላል። ከዛ ሚም ነች። ሚም ደግሞ የፊደል መጀመሪያ ላይ ሲሆን እንደሚኖረው አይነት ቅርጽ አድርጋችሁ ትስላላችሁ። ምክንያቱም ዳሊቷ ሙንፈሲል የሆነች ፊደል ስለሆነች ተቀጥላ አብራ አትጻፍም። ከዛ አሊፍ ነው። አሊፍ ደግሞ የፊደል መካከል ላይ ሲሆን የሚኖረው ቅርጽ ይህንን ይመስላል። ዲማግ ሰርተናል። ገይን ነው የሚቀረን። ገይን ሙንፈሲል ስትሆን የሚኖራትን ቅርጽ ተምረናል። በዛ ቅርጽ መሰረት እንስላታለን ማለት ነው። ኸይር በዚህ መልኩ እንስለዋለን። ከዛ ነጥቡን እናስቀምጣለን። ዲማግ ይህን ምሳሌ መመልከት እንችላለን ማለት ነው። እሺ እነዚህን ከተመለከትን አይንና ገይን የፊደል መጀመሪያ ሲሆን የፊደል መካከል ሲሆን
የፊደል መጨረሻ ሆኖ ሙተሲል ሲሆን የፊደል መጨረሻ ሆኖ ሙንፈሲል ሲሆን የሚኖራቸውን ቅርጽ ተመልክተናል ማለት ነው። መርሐባ። ምናልባት ግልጽ እንዲሆን በደንብ የምንፈልግ ከሆነ ምሳሌዎችን እንጨምር። ይሄ የገይን ነው። እስኪ የአይን ምሳሌዎችን ላምጣ። መርባዕ የሚባለው እዚህ ውስጥ ነው የሚካተተው፣ ምክንያቱም አይኒቷ ያለችዋ መጨረሻ ላይ ስለሆነች ከዚህ ትይዩ ልስራላችሁ። መርባዕ ሚም የፊደል መጀመሪያ ላይ ስትሆን ልክ ዳል እንደምትሰራው አድርገን እንስላለን። ከዛ ራን እንስላለን። ራ ስንስል ይኸው ከዚህ መተን ወደዚህ እንሄዳለን። ኸይረን እኔ ለማሳየት ነው እንጂ በዚህና በዚህ ፊደል መካከል የዚህን ያህል ርቀት መኖር የለበትም። ምክንያቱም ሁለቱን እነዚህ ለማሳየት ስለሆነ ሙራዴ፣ ለዛ ነው ትንሽ ሰፋ ማደርገው። ከዛ ደግሞ ባ ይኸው የፊደል መጀመሪያ ሆና አይነት ቅርጽ ነው የምንስለው መሀል ላይ መታ። ለምን? ራኢቷ ሙንፈሲል ስለሆነች። ከዛ አይንን እንስላለን ማለት ነው። አረስታችን እሱ ስለሆነ አይንን እንስላለን። አይንን በምንስልበት ሰዓት ይኸው ከዚህ ትመጣለች ወደ ላይ እንዲህ ከርቭ ትመጣና እንደዚህ አይነት ቅርጽ ይኖራታል ብለን ተማምረናል። በዚህ አይነት ቅርጽ የምንስላት ይሆናል። ኸይረን እንጨምር ከተባለ ምሳሌ አሰል የፊደል መጀመሪያ ላይ ስትሆን አይን ምን አይነት ቅርጽ ነው የሚኖራት? ልክ አሁን ገይንን እንደሰራ ነው ማለት ነው። እንደዚህ ትመጣለች፣ ወደዚህ ትመጣና ይሄው ይሄ ነው ቅርጿ አይን። ከዛ ሲን የፊደል መካከል ላይ ደግሞ ስትሆን ከሁለቱም ቦታ ትቀጠላለች። በዛ መሰረት ይኸው ከዚህ ትቀጠላለች። እንደገና ጥርሷን እንስልና ይሄ ነው። ከዛ ላም ከመስመር በላይ 3 ከመስመር በታች 1 ሆኖ ከሚሳሉ ቃላቶች ውስጥ ነች። ስለዚህ ላሚቷን እንስልና ይኸው አሰል በዚህ መልኩ የምንስለው ይሆናል ማለት ነው ኢንሻአላህ። መልአቃ የሚለውን ደግሞ አንድ ምሳሌ እንጨምርና የመጨረሻ ይበቃናል። መልአቃ አይን የፊደል መካከል ላይ ስትመጣ የሚኖራትን ቅርጽ አስመልክቶ ሚም በመጀመሪያ ይሄንን ይመስላል። ከዛ ላም የፊደል መካከል ላይ ስትሆን ከዚህም ትከተላለች። እንደገና ከዚህም ትመጣና በዚህ ጋርም ትሄዳለች። ከሁለቱም በቀኝም በግራም ትቀጠላለች። ከዛ አይን ነው የምንስለው። አይን በምንስልበት ሰዓት አረስታችን እሱ ነው። ልክ እንደዚች ገይንን እንደሳልነው እንስላታለን። በምን አይነት መልኩ? ከቀኝ እንመጣለን፣ ወደዚህ ከርቡን እንሰራና እችን እንስላለን ማለት ነው። ኸይረን ይህን እንስላለን። ከዛ ማነች? ቃፍ ነች። ቃፍ ደግሞ የምትሳለው እንዴት ነው? ከዚህ እንመጣለን፣ ክብ ቅርጽ ሰርተን ወደዚህ እንመጣለን። ከዛ ነጥቧን እናስቀምጣለን። ከዛ ታነች። ታይቷን እንስላለን። ታይቷን ስንስል አንድ ከፍ ብለን ከዛ 1.5 ከፍ እንላለን ማለት ነው። አንጻራዊ ነው፣ መስመር ስለሌለ አንጻራዊ እንስላለን። ስለዚህ አይንና ገይን እንዴት እንደሚሰራ ተመለከተን። አይን የፊደል መጀመሪያ ስትሆን ቅርጿ ይሄ ነው። ገይን የፊደል መጀመሪያ ስትሆን ቅርጿ ይሄ ነው። አይን የፊደል መካከል ላይ ስትሆን የሚኖራት ቅርጽ ይሄ ነው። ገይንም በተመሳሳይ መጨረሻ ላይ ደግሞ ሲሆን የሚኖራቸው ቅርጽ ይሄንን ይመስላል። ከዚህ ጋር ይቀጠላሉ፣ ከበቀኝ ከግራ ይቀጠሉ። እንደገና ደግሞ ወደዚህ ጋር ደግሞ ምሳሌ ስንመጣ ገይን ሙንፈሪድ ሆና ስትመጣ ያላት ምሳሌ ይሄ ነው። መርሐባ። አይንም ቢሆን ልክ እንደዚህ ነው። ለምሳሌ ዚራ ጻፉ ቢባል አይኒቷ ለብቻዋ እንዲገንጥለን ነው የምንስለው። ስለዚህ ጧና ዟን ጨርሰናል። አይንና ገይንን ጨርሰናል። ወላሁ ተዓላ አዕለም።